ድንገት ከእንቅልፋችሁ ስነቁ የፊታችሁ ቅርጽ ተቀይሮ ቁመት ጨምራችሁ ብትነሱ ምን ትላላችሁ? እዚህ ጋር የምታየው ሰውዬ የተፈጠረበት እንደዛ ነው። ሰሞኑን አካውንት ሻዶው ባን ሳይሆንብኝ አይቀርም። ኮፒ ሊንክና ላይክ እያደረግን ታሪኩን ልንገራችሁ። በ1917 አዳም ሬነር የተባለ ድንክ አውስትሪያ የተባለች ሀገር ውስጥ ይኖር ነበረ። ከልጅነቱ ጀምሮ ወታደር መሆን ይፈልግ ስለነበረ ለምልመላው ዕድሜው ሲደርስ ወደ ወታደሮች ካምፕ ሄዶ ለምዝገባው ተሰለፈ። ሰልፉ ሄዶ ወታደር ለመሆን የሚያስፈልገው ቁመት መለኪያ ጋር ደረሰ። አዳም የቁመት መለኪያው መስመሮች ጋር ሄዶ ቆመ። ሳጅኑ ፈገግ አለና ወጣቱ ቁመቱ በጣም አጭር ነው፣ ወታደር መሆን አትችልም ይሏል። በቦታው የነበሩት ሰዎች ሳቁበት። አዳም በራሱ አፍሮ ተስፋ ቆርጦ ወደ ቤቱ ተመለሰ። ይህ ሁሉ ነገር ሲፈጠር ግን የአዳም ሰውነት ውስጥ ታምር እየተፈጠረ ነበር። የሆነ ጊዜ አዳም በጠዋት ተነስቶ ጫማውን ሊያረገው ሲል ጠቦታል። ግራ ገብቶት እጁን ሲመለከተው በፊት ከነበረው መጠን ተልቋል። በመስታወት ፊቱን ሲያየው ለየት አለበት። ተገረመ። ሰውነቱ ቅርጹን እየቀየረ ነበር። በዚህ መልኩ ሳምንታቶች አለፉ። አዳም ቁመቱ፣ መላ ሰውነቱ በፍጥነት እያደጉ መጡ። እናቱ ቀን በቀን ግድግዳው ላይ እያሰመረች ቁመቱን ተለካዋለች። ቀን ባለፈ ቁጥር ግን ትናንት ስለካው ካሰመረችበት መስመር ያልፈ ነበር። የሚኖርበት የከተማ ሰው ይጠቋቋምበት ጀመር። አጭር ነበር እኮ እንዴት በሳምንታት እንዲህ ሊያድግ ቻለ? ይሄማ እርግማን ነው እየተባለ ይወራበት ጀመር። አዳም ከቀን ወደ ቀን የቁመቱ መጨመር ሲያሳስበው ወደ አውስትሪያ ዋና ከተማ ሄዶ ዶክተሮቹን ሊያናግር ወስኖ ሄደ። ረጅም ከመሆኑ የተነሳ የከተማው ሰው ልክ እንዳየው ይደነግጣል። አዳም ወደ ሆስፒታሉ ገብቶ ለዶክተሮቹ የተፈጠረውን ነገር እንዳለ ነገራቸው። ዶክተሮቹም ኤክስሬይ እንዲነሳ አድርገው ውጤቱን አዩት። አዳም ተረግሟል ነበረ። ጭንቅላቱ ውስጥ ያለችው ፒቱታሪ ግላንድ የምትባል ቦታ ላይ አላስፈላጊ እጢ በመውጣቱ ምክንያት እድገቱን እጥፍ ሊያደርገው ችሏል። አዳም ፌመስ ሆነ። በአመት ውስጥ ከ120 ሴንቲሜትር ተነስቶ 200 ሴንቲሜትር ቁመት የጨመረ ሰው ሆነ። ጋዜጠኞቹም ከድንቅነት ወደ ግዙፍነት የተቀየረ ሰው ብለው ዘገቡለት። በመጨረሻም ጭንቅላቱ ላይ በወጣበት እጢ ምክንያት ታሪክ ሰርቶ በ1950 ህይወቱ አለፈ።